በእኔና ባንቺ መካከል ያለውን ግንኙነት ሳሮን ጠንቅቃ ታውቃለች። ለዚህ ነበር ያገተችሽ። አሁንም ህይወትሽ አደጋ ውስጥ ነው። ይህን ቤት መልቀቅ አለብሽ እያላት ነው ሳሚ። ህይወትም ይህን ነገር ካወቀች ብትገለኝ እንኳን ሲያንሳት ነው። አይደለም እገታ። ለምንድን ነው ግን ያልገደለችኝ? ተንበርክኬም ይቅርታ ልጠይቃት እፈልጋለሁ እያለች ነው። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በህይወት መንገድ ተከስተናል። ሚኪሩትን ለምንድን ነው ከሳሮን ጋር የምትጨቃጨቁት? በጥፊ የመታችበትስ ምክንያት ምንድን ነው? አንቺ የነ ዳዊት እህት እኮ አይደለሽም። በታናሽ እህቱ ቀልድ አያውቅም ታውቂያለሽ። ይህ ውሸት መቼም እንደማያደርስሽ ነው የምነግርሽ። ዳሩትም ይህንን ጉዳይ ሚኮ በሚስጥር መያዝ እንዳለበት እያስጠነቀቀችው ነበረ። በእኔ በኩል ችግር የለውም ይጠበቅልሻል፣ ግን እንደዛ አይነት ነገር እንደማይጠቅምሽ ነው የምነግርሽ። ዳዊት በእህቱ ቀልድ አያውቅም አላት። ከደሚኬም ሩት ከተለየችው በኋላ በዚህ ጉዳይ ቃል መግባት አልነበረብኝም፣ ስህተት ነው የሰራሁት እያለ ነበር። አሚን ለሳሮን እኔ ባልደርስ እኮ ገለሻት ነበረ፣ ጥሩ አልሰራሽም፣ ለምንድን ነው ግን በዚህ ልክ ክፉ የሆንሽው እያላት ነው። ታዲያሷም ያንተን ድምጽ መስማት ነው የሰለቸኝ፣ አንተ ልክስክስ ነህ፣ እምነት ያጎደልክ እያለች በጩኸት መሳደቧን ቀጥላበታለች። ታዲያ ሚኮም ድምጻቸውን ሰምቶ ወደ ውስጥ ይገባል። ምን ሆነሽ ነው ሳሮን? ድምጽሽ ውጭ ድረስ እኮ ይሰማል አላ ታ ከተቀያየሩ በኋላ እንዴት እንደመጣ እየጠየቀችው ነበር። የውጭ ፕሮሰስ ጀምሮ እስከሚሄድ ድረስ እዚህ መቆየት እንደሚፈልግ እየነገራት ነው። ኮም ስለ ሳሮን ጠንካራ ሰራተኛ እንደሆነችና በአካባቢውም እንደሚያደንቋት እየነገራት ነው። በምን እናትሽንስ አታመጫቸውም? እዛ ብቻቸውን ምን ያደርጋሉ? አንድ ዳዊት ነበረ፣ ከዚህ ሸፍቶ በዛው ቀረ። ሳሮንም ገጠር እንዲሄድ ደጋግማ እንደጠየቀችውና በዚህ ሀሳቧ እንዳልተቀበላት ለሚኮ እየነገረችው ነበር። ታዲያ ከሳሚ ጋርስ ትተዋወቃላችሁ አለች ሳሮን። ያኔ ፕሮግራሙ ጊዜ ታውቀናል፣ ደግሞ ስላንተ አወርታ አጠግብም ነበር ሳሮን አለ ሳሚ። ታዲያ ስለሚጨቃጨቁበት ጉዳይ በምን እንደሆነ ሚኮ እየጠየቃቸው ነበረ። በቤተሰብ መካከል ልዩነት አይጠፋም፣ ለዛ ነው እስኪ ህይወትን ልጥራትና ቡና ታፍላ በማለት ለመነሳት ስትሞክር እኔ ጠራታለሁ ብሎ ሳሚ ወደ ህይወት ክፍል ይገባል። ህይወትም ሲመስለኝ ሳሮን ናት እንዳያገተችኝ፣ ሴትዮዋ እኮ ለይቶላታል፣ ያንን የሚገድል መድኃኒት በግድ እንድወጥ እያደረገች ነበረ አለ። ሳሚም ታዲያ በእኔና ባንቺ ያለውን ግንኙነት ሳታውቃት ህይወት እውነት ግን ነው ሳሚ? እንደዛ ከሆነማ ብትገለኝ ራሱ ሲያንሳት ነው፣ እንደዛማ የማድረግ መብት የላትም አለ ሳሚ። ህይወትም ይህ ሁሉ ፈተናና ስቃይ በሳሚ ምክንያት የመጣባት እንደሆነ ለሳሚ እየነገረችው ነው። ይሄ የኔ ጥፋት ነው፣ በጣም ይቅርታ አላት። ምንም ህይወቷ አደጋ ውስጥ እንደሆነና የነሳሮን ቤት ለቃ ወደ ሌላ እንድትሄድ እየጠየቃት ነበረ። ህይወት ግን ላጠፋሁት ጥፋት ሁሉ ይቅርታ ሳልጠይቃት የትም አልሄድም፣ በጣም በድያታለሁ፣ አሁኑኑ ይቅርታ ጠይቃታለሁ እያለች ይቅርታ ለመጠየቅ ልትነሳ ስትል ያምሻል እንዴ? ይሄ ግትርነት የትም አያደርስሽም፣ ይልቁንስ ሲነግሩሽ ስሚ። አሁን ደግሞ ቤት ውስጥ እንግዳ ስላለ ከሱ መካከልም ይቅርታ ብትጠይቅ ችግሩ የከፋ እንደሆነ ሳሚ እየነገራት ነበረ። ሳሮን ያደገችበት ሀገር ለሷ ትልቅ ክብር አላቸው። ይህ ነገር ተሰማ ማለት ሁሉም ይበጠበጣል አላት። የሳሮንን ይቅርታ ካላገኘች መረጋጋት እንደማትችልም ለሳሚ እየነገረችው ነበረ። አንተ ግን ምን አይነት ደንዳና ልብ ነው ያለህ? አሁን ክላሴን ለቀህ ውጣ በማለት ክፍሉን ለቆላት እንዲወጣ እየጠየቀችው ነበር። ሳሚም ለማንኛውም አሁን የመጣሁት ቡና አፍሊ ስለተባልሽ ነው። እሺ አፈላለሁኝ እንጂ ስራዬ እኮ እናንተ ማገልገል ነው አለችው። ነገሩ ከዚህ በላይ እንዲወሳሰብ ባታደርጊው ጥሩ ነው። ለማንኛውም በነገርኩሽ ነገር እንድትጠነቀቂ ነው የምፈልገው በማለት ትቷት ይወጣል። ሳሚም ሩት ሳሮንን በህግ መጠየቅ አለባት እያለችው ነው። ዳዊት በሩት ሀሳብ አልተስማማም። ምክንያቱም በአንድ ጥፋት እንዴት አድርገን እህታችንን አሳልፈን እንሰጣለን? አንዳንዴ ራስሽን ከሷ ቦታ ላይ አድርገሽ ብታስቢው ትክክል ናት። ሩትም በጣም ተበሳጨች። እሺ የዶክሜንቱ ጉዳይስ አለችው። እሱ የስራ ባልደረቦቿ በሷ ስላሳበቡባት ነው አላት ዳዊትም። ሩትም በጣም ተናደደች። ያንቺ ከልክ ያለፈ ጥላቻ እየገባኝ አይደለም፣ እህትሽን እንደዚህ ነው ትከላከይላት የምትችይው አላት። እናቴ እንኳን ብትሆን ከእውነት ጎን ነው የምቆመው አለች ሩትም። ዳዊትም አንቺ ራስሽ በሷ ቦታ አድርገሽ አስቢው እስኪ፣ ከባሏ ረገዘች እንበል፣ ከጎዳና አንስታ ያመጣቻት ደግሞ እሷ ናት። ታዲያ ይህ ነገር ሲፈጸምባት ምን ታደርጋላት? ሩትም ህይወትን ማሰቃየት የጀመረችው ከድሮ ጀምሮ ነው።
ከድሮ ጀምሮ የምታውቅ ቢሆንስ አንቺ በምን ታውቂያለሽ? አለ ዳዊት። ከድሮ ጀምሮ የምታውቅ ቢሆን ህይወትን በጣም ነበር የምታሰቃያት አለች ሩትም። ታዲያ ከሷ ጋር ያለውን ዶክሜንት እንድትሰጠው እየጠየቃት ነበረ። ከኔ ጋር ይሁን፣ አንቺ በልጅነት አእምሮሽ ብዙ ነገር ልታበላሽ ትችያለሽ አለ። አይሆንም፣ እኔ እንደ ልጅ አታስበኝ፣ በጣም ትልቅ ነኝ አለችው። ዳዊትም ዶክሜንቱን እንዲሰጣት እያፋጠጣት ቢሆንም እሷ ግን የፈለግከውን አድርግ፣ ልሰጥ አልችልም በማለት ትታው ተነስታለች። ዳዊት ተናዶ በተቀመጠበት ምን ሆነ ነው በማለት ሚኮ ይጠይቀዋል። እሷ በጣም ግትር ነች፣ ሲነግሯት አትሰማም። እሷ ያለችው ካልሆነ አይሆንም አለ። ከኩሽናዋ ምግብ ለመስራት ሽንኩርት እየከተፈች ነው። እኔ ላግዝሽ በማለት ይቀበላታል ሚኮ። በጣም ትችላለህ፣ ባለሙያ ነህ አለችው። አይደለም ይህን ይቅርና ዶሮ ወጥም መስራት እንደምችልም እየነገራት ነበር። ወንዶች ብዙ ጊዜ ዶሮ መስራት አይችሉም ነበር፣ አንተ ግን አስመሰከርክ። እናቴ እያለች እሺ አትለኝም፣ እናቴ ሳትኖር ነው ምሰራው። እናቶችማ ማን ይደርስባቸዋል፣ የእነሱ የተለየ ነው አለችው። ታዲያ ሌላ የሚከተፍ ካለች ስጭኝ እያላት ሳለ ዳዊትና ሳሚ ተከስተዋል። ዳዊት በጣም ተናዷል። ደግሞ ዛሬ ምን እየሰራህ ነው? እኮ ሁለገብ ባለሙያ ነኝ፣ ይገርማል፣ ዶሮ መስራት እንኳን ይችላል አለች ህይወት። ይህማ ወንድ መሆኑን እጠራጠራለሁ። ወይም ለወደፊት ስጋት ሊሆን የሚችለው ይሄ ነው። በዚህ ከቀጠለ ደግሞ ይዟት መኮብለሉ አይቀርም አለው። ታዲያ ዳዊትም ህይወት አንድ ጊዜ የማናግርሽ ነገር አለኝ አላት። ሳሎንን በመውሰድ ችግር ውስጥ እኮ ነሽ፣ ለምንድን ነው እዚህ ቤት አልወጣም የምትይው አላት። አሁን ይህንን የምናወራበት ትክክለኛው ሰዓት አይደለም በማለት ወደ ኩሽና ትመለሳለች። አንዳንዴ በሀሳብ ጭልጥ የምትይው ነገር አለ፣ እጅሽን እንዳትቆርጭው በማለት ሚኮ አስጠንቅቋት ይወጣል። ህይወት በር ላይ ተቀምጣ እያሰበች ነው። ሩት ትመጣና ሴትዮዋ ጭራቅ ናት፣ ለምንድን ነው እዚህ ቤት አልወጣም የምትይው ግን ሲነግሩሽ ማትሰሚው እያለቻት ነው። የሷን ይቅርታ ሳላገኝ የትም አልሄድም አለች ህይወት። ሴትዮዋ እኮ ጭራቅ ናት፣ እባክሽን ራስሽን አድኝ ብትላትም በእኔ ምክንያት ሴትዮዋ እንድትያት አልፈልግም፣ እህትሽ እኮ ናት። ደግሞ ይህን ሁሉ ብታደርገኝም በጣም ጥፋተኛ ነኝ ይበለኝ እያለች ነው ህይወት። ታዲያ እስከ ለተሞትሽ እዚህ ትኖሪያለሽ አለቻት። ሚኮ እስከሚሄድ ልጠብቅና እሱ ከሄደ በኋላ ግን ሁሉንም አፍረጥርጬ ነግራት ከሷ ይቅርታዋን ተቀብዬ ላልመለስ ሄዳለሁ አለቻት። ሩትም የማውቀውን ሁሉ በግልጽ መናገር ባለመቻሌ ይቅርታ ጠይቃለሁኝ፣ ለችግርሽም ልካፈልሽ አልቻልኩም፣ በዚህ ሁሉ ይቅርታ ጠይቃለሁ። አንቺማ ልትረጂ ሞክረሽ ነበረ፣ ከዚህ በላይ ምን ታደርጊያለሽ አለቻት። ህይወትም ሚኮ ስላንቺ እያጫወተ የነበረ የቃቃ ባልሽ እንደነበርና ምን እንደምትሰሪ ምን እያደረግሽ እንደሆነ ሩትም አልገባኝም፣ ከጀርባዬ እየሄደ መሆኑ ነው። ሁለታችሁ ቶሎ ተግባባችሁ ልበል አለቻት። ልጁ ለመግባባት ቀላል ነው፣ ፈጣን ነው፣ ቶሎ ይግባባል አለች። አረ እንደዛ ነው በማለት በቁጣ ወደ ውስጥ ትገባለች። ሚኪ ሩትን አሁን ደግሞ ሳይሽ ፍቅርሽ እንደገና እያገረሸብኝ ነው፣ አንቺ እንዴት እንደቆረጠልሽ ወይ ንገሪኝ። ሩትም አረ እባክህ ሰው ይሰማል፣ አትቀባጥርብ። ወደ ሳሮን ቤት የመጣችበትም የራሷ ዓላማ እንዳላት እየነገረችው ነበር። አሁንም ፍቅራችን ማደስ እፈልጋለሁ፣ እንደውም አንቺ በሌለሽበት እንኳን በር ላይ የመጣው ሮዛ አስቀምጥ ነበረ፣ ወንድምሽ ያገኘው ነበር አላት። ታዲያ ሩትም በፍቅር አብረው መቀጠል እንደማይችሉ እየነገረችው ነበር። ለምንድን ነው ግን 2 ዓመት ሙሉ የጠፋሽኝ አላት። ሩትም የሚኪ ተደጋጋሚ ጥያቄ ላለመመለስ በቃ አሁን የሚሄድበት ጉዳይ አለኝ፣ እባክህን ሰዓት የለኝም እያለችው ነው። ከመንገዷም ቆሞባታል። ታልፈኝ ባክህ እያለች እየጠየቀችው ነው። አብረን መሄድ እንችላለን የምትሄጅበት ቦታ አላት። በቁጣ ብቻዬን ነው መሄድ የምፈልገው አለችው። ሩት ባላሰበችበት ሁኔታ ሚኮ ይስማታል። ህይወት በመስኮት እያየች ነበረ። ታዲያ ሁለታቸውም ተደናግጠዋል። ይህ ህይወትን ከሳሮን ጋር ያላቸው ግንኙነት የተበላሸ እንደሆነ እየነገራት ነበረ። ጥፋታት ብቻ ነው አለች። ጥፋትሽን ታምኛለሽ እንዴ? ጥፋትን ማመንና ኃላፊነት መውሰድማ ግድ ነው አለችው። ታዲያ ስለ ወላጆቿም እየጠይቃት ነበረ። ወላጆቿም ወደ ደብረ ዘይት እንደሚኖሩና ፍለጋ ሞታ እንዳላገኘቻቸው እየነገረችው ነበር። የነ ዳዊት ሰፈር እኮ ነው፣ ዳዊት አልነገረሽም ወይ አላት። ዳዊትም ጠይቄው ነበር፣ ነገር ግን የሚያውቀው ነገር የለም አለችው። በልጅነትሽ የምታስታውሽው ነገር የለም አለ። በቀደም ስለ ልጅነት ስታወሩ እኔም የቃቃ ባል እንደነበረኝና ከኋላው የሚሰራ ጸጉር እንደነበረው እሱን እየጎተትኩም ስንጫወት እንደነበር አስታውሳለሁ አለችው። ታዲያ ይህንን ስትናገር እላዋ ላይ ተጠምጥሞባትና ሚኪ ኪያኮ እያለ
ወደ ኋላ ትዝታውን እያሰበ ነበረ። እንግዲህ የልጅነት የቃቃውን ሚስት አግኝቶ በጣም ደስ ብሎታል። አሁን የዳዊትና የህይወት እህትነት ይገለጣል ብለን ተስፋ እናደርጋለን። እንግዲህ ለዛሬ የነበረን የህይወት መንገድ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳቸው አመሰግናለሁ።